ሰላም ሰላም ውድና የተከበራችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ የዛሬ አሰራሪ ደግሞ ሞለኪያ ነው ማሳያችሁ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት እጠይቃለሁ። አመሰግናለሁ። ወደ አሰራሩ ልውሰዳችሁ ማለት ነው። እዚህ ጋር ሞለኪያ ይሄንን ይመስላል። እኔ ጋር ቤት የተዘጋጀው ነው። ቅጠሉ የሚመጣበት ቤትም አለ፣ ግን እኔ ቅጠሉን አይደለም፣ ያው ኦልሬዲ ተፈጭቶ ምናምን የተዘጋጀው ነው የመጣ። እዚህ ጋር ሽንኩርቴን እያበሰልኩት ነው። ዘይቴን ትንሽ ጨምሬበታለሁ። ማጂና ነጭ ሽንኩርት እንደ በርበሬ እና ከሙን ብቻ ነው የምጠቀምበት። ብዛም ቅመም አይፈልግም ማለት ነው። እሱን አደረኩበት። እዚህ ጋር ዶሮዬን ከላይ ጨመርኩበት። ዶሮአችሁን እንደፈለጋችሁ መከታተፍ ትችላላችሁ። ትንሽ አነስ አድርጌ ነው የከታተፍኳት። እዚህ ጋር ውሃ ጨመርኩበት። ይሄንን ይመስላል። እዚህ ጋር ታክ ታክ እያለ ነው። ጨው አደረኩበት ትንሽ። ይሄንን ይመስላል። አሁን እዚህ ጋር ሞለኪያውን እጨምርበታለሁ ማለት ነው። እውነት ለመናገር መጀመሪያ ላይ እኔም አልወደውም ነበረ፣ ግን ደግሞ ጣዕሙን ስታውቁተው ማጋር በጣም ነው የምትወዱት። በጣም ደስ ይላል። እና እዚህ ጋር አረፋ አለው። ቢያንስ አረፋውን እስክጨርስ ነው ማብሰል ያለብን ማለት ነው። ግን ሞለኪያው ከተጨመረበት በኋላ ክዳኑ አልከድነውም፣ ምክንያቱም አረንጓዴነቱ ይጠፋል ማለት ነው። ክዳኑ ከተከደነበት እዛ ክዳን አይከደንበትም። ኦልሬዲ እዚህ ጋር አረፋውን ጨርሷል። ኦልሬዲ እዚህ ጋር ጨርሻዋለሁ። ይሄንን ይመስላል። ጨርሻለሁኝ። ከዚህ በኋላ የሚቀረኝ መብላት ነው ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት ተጠይቃለሁ። አመሰግናለሁ። እና እውነት ለመናገር በስጋ የሚሰራ ከስጋ ይልቅ ደግሞ ይሄኛው የዶሮ በጣም ይጣፍጣል እና ሞክሩት፣ ትወዱታላችሁ። አሪፍ ጣዕም ነው ያለው። ልትበሉ ስትሉ ደግሞ ሎሚ ደግሞ ትንሽ ጨመቅ አድርጋችሁበት እንትን ብትሉ በቃ ጣዕሙ ቴስቱ ለየት ይላል። በቃ ያበደ ነው የሚሆነው እና አመሰግናለሁ።